በብሔራዊ ደህንነት በልማት ኢኮኖሚክ ልማት የሚታይ ነገር አድርገናል። ዲሞክራሲያዊ ስርዓት ከማድረግ አንፃር ከመፍጠር አንፃር ግን እኔ የገባኝ መጨረሻ ይሄን ስርዓት ማጥፋት አለብን ብለን ልናጠፋው የሞከርነው ስርዓት ነው የሆነው፣ አምባገነን ነው የሆነው መጨረሻ ላይ። ሰው አምባገነን ስትሆኝ ደግሞ አቃፊ አትሆኝም፣ አታዳምጪም፣ መፈራረጅ ነው የሚመጣው። በቃ ሁሉም ይሄዳል፣ መራቁ አይቀርም። ሰው መጀመሪያው ነው ማወራሽ። መጀመሪያ ዲሞክራሲያዊ ስርዓት የሚያቀፍ ስርዓት የመደማመጥ አይነት ፖለቲካ መፍጠር ብንችል ኖሮ ህገ መንግስቱ ብናከብረው ኖሮ ህገ መንግስቱ ብንተገብረው ኖሮ ሰው አንደኛው ይሄ ነው እንትን የሚያደርገኝ እንደዚህ አይነት ስርዓት አለመፍጠራችን በወቅቱ። ሌላ ኢትዮጵያ አሁን ግልጽ የሆነልን ነገር ያኔ ግልጽ ቢሆንልን ኖሮ ብሔር ብሔረሰቦች የየራሳቸው ልቦናው መዋቅር ንቃተ ህሊና እና ፍላጎት እንዳላቸው ብናቅ ኖሮ ዝም ብለን ነው ብሔር ብሔረሰብ ስንል የነበር ነው እንጂ ጎንደር ምንድነው የሚፈልገው፣ ጎጃም ምንድነው የሚፈልገው፣ ወለጋ ምንድነው የሚፈልገው፣ ኦሮሞ ምንድነው የሚፈልገው እያልክ ጥናት መደረግ ነበረበት። ዋና ጉዳያችን ስለ መሆን የነበረበት ስለ ልቦናቸው ታውቆ ከዛ የራሳቸው ጥንካሬ የሚያወጡበት ከባቢ መፈጠር ነበረበት። ይህ አልተደረገም። ብዙ ጊዜ የምለው ነገር አለ። እኔ ኢንሳ ስመራ የመራሁት በራሴ ልቦና መዋቅርና እንደ ትግራዋይ ነው የመራሁት። የትግራይ አይነት ባህል ነው ለመፍጠር የሞከርኩት ሳይገባኝ ማለት ነው። አውቄ አይደለም እንደ ኢትዮጵያው ነው ሰራ የነበርኩት። ሳይገባኝ ግን ልፈጥረው የሞከርኩት ባህል ተመልሼ ባህሌም ስለማላይ የሌሎች ባህሉም ማስተዋል ስላቃተኝ ባይዶ ይሄ የተለየ ንቃት ይፈልጋል። ዝም ብሎ ስላነበብኩኝ ወይ ምክንያታው ስለሆንኩኝ ብቻ አይደለም ማመጣው። ራሴ ማየትም ይፈልጋል። ማስበው ያለሁት ነገር ከራሴ አመጣጥ ከራሴ ባህል ጋር ምንድነው ያለው መተሳሰር ብዬ ሪፍሌክት ማድረግ ይፈልጋል። ትልቅ ልቃተ ህሊና ነው። ይህ አልነበረንም። በዚህ ምክንያት የራሳችን የሚመስለን ነገር ነው የሞከርነው። ሰው ይሄም የራሱ አስተዋጽኦ አድርገዋል። ብሔር ብሔረሰቦች ብናቃቸው ኖሮ የየራሳቸው ጥንካሬ የሚያወጡበት መንገድ ብንፈጥር ኖሮ አሁን አስቢ ውስጥ መሰረተ ልማት ይሰራ ኢኮኖሚ ይሰራ ብለን ኦሮሚያ ላይ ማአት ነገሮች ተሞከሩ። ምናልባት የኦሮሞ ወጣቱ የኦሮሞ ገበሬው ካንተ ከምትሰራለት ፋብሪካ በላይ እሱ የሚንከባከባት የእርሻ ቦታ ትመቸው ይሆናል። ሰው በእርሻው አድርጎ ቀስ ብሎ ማደግም ሊፈልግ ይችላል። እኛ ግን ዘለን ፋብሪካ እንትን እናደርጋለን። ከዛ ሲያቃጥለው ደግሞ ምንድነው እያደረገ ያለው ብለን እንጨት ስለማናቀው ነው። ምንድነው ፍላጎታቸው አናቀም። እንዴት ነው ዓለም የሚያዩት አናቀም። ሰው ይሄም ብዙ ነገር አበላሽቷል። በእኛ ወቅትም ቀድሞ በነበረው። ሶስተኛ እንደዚህ አይነት ነገሮች እንዳይፈጠር የሚያደርገው ህገ መንግስቱ ራሱ ቢተገበር ኖሮ ክልሎች ሉዓላዊ ናቸው ተብለዋል በህገ መንግስቱ። ማን ነው የለማው? ማዕከል እኮ አህዳዊት ባይዘው ምናምን እንላለን። አህዳዊት ኢትዮጵያ ላይ ይፈጥሩ ነው ምናምን። እኛ በነበርንበት ወቅት ነው አህዳዊት ኢትዮጵያ ይፈጠርነው። እንዳለ የኢትዮጵያ ኢኮኖሚ የኢትዮጵያ ልማት እኮ አዲስ አበባ እኮ ነው ያደረግነው። ይሄ ንብረት እኮ ነው ተተነው የመጣ ነው። ይሄ ንብረት የተቆጣጠረ ማንም ኃይል ደግሞ ከነሸጠው እሱ ተጠቅሞ እንደፈለገው ሊያደርጋቸው ይችላል። ስለዚህ ኢህአዴግ ነው አህዳዊ የነበረው በወቅቱ። አዎ በውስጥ የሚናገረው ሌላ ነው። በተግባር የሆነው ነው ማረሽ። በተግባር ልማት አለ የሚባል ኢኮኖሚ እንቅስቃሴ አዲስ አበባና አካባቢዋን ያደረግነው። ክልሎች እንዳይጎኑና ማዕከላዊ መንግስቱ ማለት ፌደራል መንግስቱ እንዳይጠይቁ ዝም ብለን ነው ያልተማከለ ያለው። ያልተማከለ ለማድረግማ አንቺ ራስስ መግዛት አለብሽ። የሆነ ጊዜ ብለቅም ችግር የለብኝም ማለት መቻል አለብሽ። እንደዚህ አይነት አቅም አልነበረንም። ሰው የተማከለ እንትን ነው የፈጠርነው። ይህም ተመልሶ አሁን አጠፋል። ሰው ቀድሞ የተሰሩ ስህተቶች ነበሩ። እኔ አሳች ፖለቲከኛ አልነበርኩም። የህወሓት አባልም ምናምንም አይደለሁም፣ የኢህአዴግ አባልም አይደለሁም። ግን አንተ
ምንድነው እያደረግን ያለው? መቃወም ይችል ነበር። ማክሲማምም በቃ ከእናንተ ጋር አብሬ አልሰራም ብዬ መውጣትም ይችል ነበር። ይሄ አለማ እኔ አሁንም ልንገርሽ፣ አሁንም ተመልሶ ወደዛ እስክርክሪት እየገባን ስለሆነ እኔ የገባኝ በህይወቴ ካሰርኩት አንዳርጋቸው ጽጌ ጋር እንድታሰር ካደረኩት ማለት ነው። በመረጃ ሆን ብዬ አይደለም፣ በመረጃ ነው የታሰረው። በደንብ ከተደማመጠ አሁንም ነው የምልሽ፣ አንዳርጋቸው በዚህ ጦርነቱም እንዳደረገ አውቃለሁ። ምን ሲል እንደነበረ አውቃለሁ። ብዙ ትርክቶችም እንደፈጠረ አውቃለሁ። አጋጣሚ ሆኖ ግን እጣ ፈንታዬ ከአንዳርጋቸው ጋር ሳላወራ መቀየር አልችልም። አሁን አልቻልኩም። አሁን ማለት ጦርነት ገጠምን አይደለ? ጦርነት ገጥሜ ባሸነፍ ኖሮ እንደፈለኩት አደርግ ነበር። አልቻልም። እሱ ፌደራሉም አልቻለም፣ እኛም አልቻለም። አሁን የተለየ መንገድ መፍጠር ያለብን፣ መነጋገር ብቻ ነው መፍትሄው። ሰው ቀድሜ እንደ ጠላት ግንቦት ሰባት ነው ይሄ ሰውዬ ጠላት ነው ብዬ ወደ እስር ቤትም እንድገባ መረጃ ከማመርትለት ሰው ጋር ቁጭ ብዬ ማውራት አለብኝ። በቃ ስቃዩ ማዳመጥ መቻል አለብኝ። እይታው ማየት መቻል አለብኝ። አጥፍቼው አልችልም። ሞክሬያለሁ እኮ ለማጥፋትማ ሞከርኩኝ፣ አልቻልኩም። እንደዛ አይነት ነገሮች ነውና መፈጠር ያለባቸው። የኔ ምክንያትም አለበት ለማለት ያክል ነው።